ሲጣሉ ምናምን እንደዛ አይነት ሰው አይደለሁ። I don't care ተግባባ እንደሌላው ምደነግጥ ሰው አይደለሁ። ንጹዬ ሰላም ነው። ጭራሽ ስድስት ሲገባች ብላኪ ቴንክ ዩ ብላኪ። አሁን ነው ቅጣት። ይሳደብ አባቴ ቶ መብቱ ነው እኮ ብላኪ ቴንክ ዩ። ዮኒን የምትቀጡትን ነገር ጊፍተሮች ናችሁ ወሳኝ። እዚህ ቤት የሰርጀሪ ቁጭራዎች ስለሆኑ ጣጣ የለውም አባቴ። የሰርጀሪ ቁጭራ ስድብ ላይ ያስተማርቻል። ኦልሬዲ ዊን ዘጉት እኮ ዊን የፈለጋችሁ ጥያቄ ትጠይቃላችሁ፣ እኔ እጠይቅላችኋለሁ ለቅጣት። ኦልሬዲ ያ ሰው መጥቶ እንዳይዘጋብን፣ እሺ እንዳይዘጋብን። ምን ነው ከም በኋላ ሊያሸንፈኝ በአምስት አይ ራሷንማ ጊፍት አሰጥም። ምን ነው ፋራ አረጋችኋት እንዴ? ለምን ጊፍት? አንዳንድ ሰዎች ያስቁኛል። ቻው ድማቁም መቼ አሁን ዩሪን እዚህ እየጻፈ አይደለ እንዴ? ማን ነው ዩሪ? ማን ነው ጊፍት? አይ ነው አንዳንድ ሰው እንዲህ ነው እኮ። ብላኪ አሁን እየሰጠ እያያችሁ ፕሮፌሰር ምንም ጣጣ የለውም። ፋ ሳግ ዊን ጊፍተሮች ናችሁ ወሳኞች። ምን ይጠይቅ? ቤስት ኦፍ ስሪ መሆኑ ጠቀመ። ዩሪ እንድታሸንፊና የመልክ ኢፌክት ነው የምቀጣጣው እና ፈልጎን ጥያቄ ይጠይቃል። ጥያቄ ኦፍ ኮርስ ጥያቄ ደስ ይለኛል። ያ ቅጣታችን የኛ፣ አንተ ደግሞ የራስህ ቅጣት ይላል አይደለም። የኔ ቤት ህግ አለ። ከማንም ሰው ጋር ስጫወት ወይ ጥያቄ ነው ወይ ፊት ኢፌክት ነው የምቀጣጣ። ይሄ ዱቄት መቀባት፣ ቃሪያ በዚህ ውጣ በዚህ ግባ እኔ ቤት የለም ከድሮ። ምን ተባልክ መሰለ ቅጣት? የእናትና ልጁ የእናትና ልጁ ናቸው እኮ አይደሉም? ወጣኝ እንዴ እናትና ልጅ አይደሉም እንዴ? እነሱ ተሳስተዋል እንዴ? እነሱ ደግሞ ጊፍተር ነው ጥያቄ ጠየቀ እንዴ? እናትና ልጁ እኔ አሁን በሰላምታ ነው፣ በሰላምታ ክብሩ ይስፋ። እናትና ልጁ ማለት ችግር የለውም። ጋይስ ብላኪ ለጎን መቅጣት ይችላል፣ ግን ፕሊስ ሂዱበት። ዮኒ ግን እንዳያሸንፈን ኢፌክት ነው የሚለው አነሳለታለሁ። ደግሞ የኔ ኢፌክት ምን አባት ማዳቴን የሚታየው ቢታይ ዮኒ ምን አለኝ? ምንም ጣጣ የለውም። ፀጉሬ የራሴ ነው። ዊግ ግን አድርገሽ አይቼሽ አላውቅም። በሰላም ነው አላረግም። ዮኒ እዚህ ጋር እንደዚህ እሱን ብቻ ነው የማደርገው። ናይ አልገዛም። እንዴት ነው እኔ ዊግ የምገዛው? ሻሽ እንኳን ሳረግ ግን ከዝሆንዬ ጋር ትግባባላችሁ ወይስ? ኧረ ከህይወቷ ከምትጠላኝ ሰው እኔን ነው እኮ ታውቀኝ የለ ደብለን ቤተሰብ ጥያቄያችሁ መልስ ወይንም ደግሞ ቅጣት ለምትቀጡት አዶናይ ተመችቶኛል። ስለ አዶናይ በጣም አንበሳ ብያለሁ። አዶናይ በቃ ትችላለህ በሉልኝ። አዶናይ በቃ አሪፍ ልጅ ሆኗል። ያጣፍጥለት ግሬት ጋይ። አሁን የሚያደርጋቸው ነገሮች is amazing። ኃይለኛ ጥያቄ ሆነ ይቅርታም ወይም ልትሉት የምትፈልጉት ነገር ካለ የእናንተ አዶናይ አይደለ ፍቅሩ? አረ አንተን የመኪና ጉዳይ መቼ ነው የምናደርገው? ብሮ ፍቅሩ ዘግበን እንጂ አካውንት ይዘና የሆነ መኪና አንድ ላይ አድርገን ተፍ ብለን እንሄድበት ብለናል። ዝም አልከኝ አባ። ሆዴ ፋሚሊ ነው። አንድ ነገር እንዳትይብኝ ሆዴ። አረ ጓደኛ ሆነን እኮ ባለፈው እንደውም ኦኬ ብራዘር ነው ሆዴ ኖ ኦኬ። የሆኑ ሰዎች አዲስ አካውንት ይዘው የሚመጡ በእኔ ቅጥል የሚሏት ነገርን ሰወዳት በቃ አዲስ ሌላ እኮ አላቸው። በሌላ እኮ የሆነ አረጉድ ብላኪ ወንዳታ ልንወጣ ስንል ዘጋው። እኔ ደግሞ የሚባክን መስሎኝ እንዴት ተናደድኩ መሰለ እያየሁት። ግን ኦን ታይም ተበላን
ተበላ ብላኪ። እሺ አሁን ጊፍተሩ ነው ራሱ ጊፍተሩ ነው። እውነት ብላኪ ቆዩ። እሺ እንጀምር። ቅጣታችሁን ጻፉ። ኤርትራዊ ነው ለካ። አያ እንደዛ ብሎ የለም ጋይስ። ተመቼ እኔ ጊፍተር አልቃወምም። እኔ እንደሌለው አይደለሁም። እንዴት አወቅ? ባንዲራውን ሳይሆን ኤርትራዊ መሆኑን ያወቅኩት። አይዞሽ እኔ ያልነቃም። የሁሉንም ነው ያደረገው እሱ፣ የሁሉንም ነው። ሌትስ ጎ ፋሚሊ ትሪፕል ነው የመጀመሪያ። ብላኪ ቅጣት ምንድን ነው? you need to say sorry for all ኢትዮጵያን፣ ለሁሉም ኢትዮጵያኖች ይቅርታ እንዲጠይቅ እንፈልጋለን ብሏል። ለምን? ምን አገባው? ኤርትራዊ እኮ ነው። ስለምኑ ጉዳይ? ለምሳሌ ስለምን ጉዳይ? ኢትዮጵያና ኤርትራ ባንዲራ የሁሉንም ነው እኮ ያለው፣ የአሜሪካም ማለት። ስለምኑ ጉዳይ ነው ይቅርታ የምጠይቀው? መጀመሪያ ማለት ነው አብራራልኝ። እሺ ትልቁ ጊፍት አብራራ እንጂ ሹሉቃ ዝም ብሎ እኮ አይደለም። አብራራ። ስለምን ጉዳይ ነው ይቅርታ የምጠይቀው? እንትን አለው እና ሂዝ ኖት እንትን ኖ። ኧረ ትቀልዳል። ማን ከማን ጋር የሆነ መስሎት ነው? ማን ሌላ ሰው መሰየው ነው? ደግሜ ላለው ነገር የለም በይልኝ። ጊዮን ቅጣት ላይ ነው ያለው። ኧረ ደግሜ ላለው። ኧረ ዝም ብሎማ አይሰክስም። በ5000 በማይሞላ ቅራቅንቦ ነገር ማን ነው? እኔ እኮ ፈልጌ ይቅርታ እዴ እኔማ ፈልጌ ኖ ባመንኩበት ነገርማ ራሴ ህሊናዬ ብሎኝ ይቅርታ የጠየኳቸው አሉ እንጂ በማንም አሰስገሰስማ ኢትዮጵያን ገለብጥለታለሁ እንኳን ይቅርታ አልጠይቅ። ናና እኔ ግን ቅጣት ካላከበርን እንኳ አይጥምም ጨዋታ። ኖ አይደለማ እንዴ የማይሆን ነገርማ አልሰማ። ለማንም ልሰግድ ነው? ለማንም ለወደቀ ለሞተ ልሰግድለት ነው እንዴ? ነው አረማኛው ቆራጥ ነው ለብቻው ነው። ሌላ ነገር መደራ። ለዚህ ነው እኔ አሁን ለምሳሌ ፊት ኢፌክት የምለው ለዛ ነው። ሰው አቀያይምም፣ ፖለቲካ የለበትም፣ ምን የለበትም። ፊቴን ቀይራለሁ፣ ሰው ይስቃል። ፊትሽን ትቀይራለች፣ ሰው ይስቃል። ጨረሰ። የማንም ግን ዝም ብሎ እየመጣ እንዲያርግ እንዲያርግ ማለት እኔን አይችልም፣ ማንም አይችልም። የኔ ማንነት ብናጠፋም ባናጠፋም ቀኑ ሙሉ ስናወራ ስንውል ምን እንደምናወራ አንዳንዴ መሳሳታችን ስለማይቀር ትክክል ነው። እኔ ደስ የሚለኝ ነገር ምን አለ መሰለሽ፣ ይሄ በማይረባ ነገር እኔን ይቅርታ አስጠይቅ። ግልጽ አድርጌ ነው የምናገረው። ሌላ ነገር መቅጣት ይችላል። 3 እኮ አማራጭ ነው። ኦኬ ጄኔራል ኢትዮጵያ ሀገራዊ ሲሆን መተንተን አለብን ማለት ነው። ጄኔራልም ሆነ ፌደራል ይገንዘ ወደ በይው ደዝ ማለት ምን አይሞከኝ ግን እኔ ቀድሜ ብዬሻለሁ አላልኩም። ቆይ እሺ ጋይስ ሌላ ቅጣት ኤለንስ በከለር ነው ያው የሚጥመው። ቀላል ይጥማል። እኔ ቤት መጥቶ አንበሳ ሲያወርድ የሚውለው ሰው በኢፌክት ጨዋታው ነው የሚፈልገው። እኛ ጋር ለመቀጣጣት ሳይሆን ሰው ፈን እንዲያደርግ እንዲሳሳት ምን መሰለህ በምን አይነት ዘይቤ እንደምትል ምናምን ኢንተረስት ያደርጋል። አይሆን ዘይቡ ይግባበት። ዘይት ይጨምረው ከፈለገ አይደለም ዘይቤ ዘይት ይጨምር። ጀለስ ይልቁኑ አንበሳ ያምጣ ላንቺ 10 አንበሳ። ቆይ ላንቺ 10 አንበሳ ያውርድ እሱ ለብቻው እላለሁ። ምኑ ነው የምትለው? ስለ ኢትዮጵያ ብቻ ይቅርታ። ስለ ኢትዮጵያ ብቻ ይቅርታ አላል። 10 አንበሳ ላንቺ አሁን ነው 10 አንበሳ ከሆነማ በፖዚሽን ነው ጥያቄዎች ምን ጠይቅ። ይሄ ብቻ ነው አንቺ ቢልኝ አንቺ በደንብ ከበላሽ በደንብ ብላኬ ሴት ናት። ይዜ እኔ ብራዘር መስሎኝ ሚዲያ ላይ ተጣላቸውን ሁላ ነው እንጂ የምናስብለው። ለምን በነገራችን ላይ ጨዋታ የምታፍር ከሆነ አይጥምም። ደስ የሚለው ነገር የእግዚአብሔር እኔ ቀድሜ ወይ ሄሉ ቀድሜ እኮ ነግሬሽ ነው የመጣሁት። አንቺ ጌመር አይደለሽ አይደለሽ። የጌሙን ግን የተዘገብኩሽ መሰለኝ። የኔ ቅጣት እንደዛ አልመሰለኝ አይደለም። እኔ ቤት ሲገባ ማንም ጌመር የምጫወተው ኢፌክት ነው። ጠይቂ ሁሉንም አልኩሽ። እናቱ ኢፌክት ነው የምጫወተው እኔ። ከዛ አንቺም ኢፌክት አደርጋለች፣ ሰው ይስቃል፣ እኔም ጋር ይመጣል፣ ሰው ይስቃል። ከዛ በፍቅር እንለያያለን። ሌላ ነገር ከሆነ ብዙ ሰዎች ጸብ የሚፈጠረው በዛ ነው እናቱ። ለሌላም ጊዜ ነው የምነግርሽ። ከሌሎቹ ጋር ስታሸንፍ የሆነ ስጠይቅ አላደርግ የሚሉና
ከዛ ነገሮች ይበላሻሉ። አንዱ እያጠነከረ ይመጣል። ነገሩን እያጠነከረው ነገር ያበላሻሉ። ለዛ እንደሌላው ቲክቶክ ተነስና አመድ ተቀባ እንቁላል ስበር አንባባልም። የለንም እንቁላል የለንም። ግን ዮኒ ቢያንስ እንዴት እንቁላል የለም ቤትሽ? ኢሜል ጥያቄዎች እንጠያየቅ። ቤትሽ እንዴት እንቁላል የለም? የለም ደሃ ነው የለም ማለት ከኛ ጋር የሚፈልግ ከፈለግ ኢፌክት ቅጣይ